ሰላም እንዴት ናችሁ? በደረሰኝ ተደጋጋሚ ጥያቄ መሰረት ክፍት የስራ ቦታ ማስታወቂያዎችን ወደ እናንተ ይዤ መጥቻለሁ። በዛሬ ቪዲዮ የላቦራቶሪ፣ የነርስ፣ የኤችኦ እና የፋርማሲ ስራዎችን ወደ እናንተ የማደርስ ይሆናል። እንዲሁም ደግሞ የምነግራችሁ የስራ ቦታዎች ሊንካቸው አፕላይ የምታደርጉበት ማለት ነው። እነሱን ዲስክሪፕሽን ላይ አስቀምጥላችኋለሁ። እናንተም የሰማችሁትና ሼር ማድረግ የምትፈልጉት ካለ ኮሜንት ሴክሽናችን ክፍት ነው። አሁን ወደ ቪዲዮ እውን ኢንተርናል ሜዲሲን ስፔሻሊቲ ክሊኒክ እንግዲህ በሜዲካል ላቦራቶሪ ለተመረቁ ተማሪዎች ክፍት የስራ ቦታ አውጥቷል። በዲግሪ መርሃ ግብር ለተመረቃችሁ ተማሪዎች ዲስክሪፕሽን ላይ ሊንክ አለላችሁ እየገባችሁ እንድታመለከቱ እንላለን። ሐኪም ትሬዲንግ እንግዲህ የላቦራቶሪ ባለሙያን በ8000 ብር በዲግሪ መርሃ ግብር የተመረቀ አወዳድሮ መቅጠር ይፈልጋል። ስለዚህ ማመልከት የምትፈልጉ ሰዎች በዚህ ስልክ ቁጥር በመደወል ወይም ደግሞ በዚህ ቴሌግራም አካውንት አፕላይ ማድረግ ትችላላችሁ። መተሃራ የስኳር ፋብሪካ በ12561 ብር የላቦራቶሪ ባለሙያ አሁንም መቅጠር ይፈልጋል። እንዲሁም ነርስም ስለሚፈልግ ለነርስ ጓደኛችሁ ሼር እያደረጋችሁ አፕላይ ማድረግ የምትፈልጉ ሊንኩ ዲስክሪፕሽን ላይ አለላችሁ። ሌቦን ሜዲካል ሚዲየም ክሊኒክ ሄልዝ ኦፊሰር አወዳድሮ መቅጠር ይፈልጋል። አሁንም አፕላይ ማድረግ የምትፈልጉ በሄልዝ ኦፊሰር የተመረቃችሁ በስልክ ቁጥር በመደወል ወይም ደግሞ በዚህ ቴሌግራም አካውንት ሲቪያችሁን በመላክ አፕላይ ማድረግ ትችላላችሁ። ፌዮን ሚዲየም ክሊኒክ እንግዲህ ክፍት የስራ ቦታ ለነርሲንግ አውጥቷል። ስለዚህ በነርስ የተመረቃችሁና ስራ በመፈለግ ላይ የምትገኙ ሁሉ በዚህ ስልክ ቁጥር እየደውላችሁ ማመልከት ትችላላችሁ። ደሞዝ በስምምነት ነው። የአርባ ምንጭ ቅርንጫፍ የመድኃኒት አቅራቢ በፋርማሲ ለተመረቁ ተማሪዎች ክፍት የስራ ቦታ አውጥቷል። ስለዚህ በ9047 ብር ወርሃዊ ደሞዝ መስራት የምትፈልጉ እንዲሁም 5000 የቤት ኪራይና 600 ብር አበል አለው። እዚህ ጋር ስላስቀመጥኩላችሁ አፕላይ ማድረግ የምትፈልጉ ሰዎች እየገባችሁ አፕላይ ማድረግ ትችላላችሁ። የመጨረሻው ደግሞ የይርጋለም ሆስፒታል ሜዲካል ዶክተሮችን አወዳድሮ መቅጠር ይፈልጋል። ስለዚህ መስፈርቱን የምታሟሉ ተወዳዳሪዎች እና እዛ መስራት የምትፈልጉ እየገባችሁ እንድታመለክቱ እናበረታታለን ማለት ነው። እንግዲህ ከወጡትና ከተመለከትኳቸው የሄልዝ ቫካንሲዎች ውስጥ እነዚህ ለእናንተ አቅርቤላችኋለሁ። እናንተም የተመለከታችሁና ይጠቅማል የምትሉት ካለ ኮሜንት ሴክሽን ላይ ማስፈር ትችላላችሁ። የእያንዳንዱ ሊንክ ያላቸው ሁሉ ዲስክሪፕሽን ላይ አስቀምጬላችኋለሁ። እንዲሁም ደግሞ ዲስክሪፕሽን ላይ የኔም የቴሌግራም ግሩፕ ላይ ስላለና እዛ ላይ የላቦራቶሪውን ስለምለቅ እዛ ላይ የገባችሁ መመልከት ትችላላችሁ። አሁንም መልካም የስራ ዘመን ይሁንላችሁ እያልኩኝ እግዚአብሔር የሁላችንም ጤና ይጠብቅ። አመሰግናለሁ።